በተቻለኝ መጠን መስራት መለወጥ ስለምፈልግ ጌመር መሆን ፈልጋለሁ። በጣም አመሰግናለሁ እድሉን ስለሰጣችሁኝ። እሺ ሳራ ቶሎ ሚዩት እያነሳችሁ 2 ልጆችን አስገቡ። አሁን ፒን ካደረግኩት ቪዲዮ ላይ ኮሜንት ከጻፉ 2 ልጆችን ማስገባት ትችላላችሁ። ሪፖስት ማድረጋቸውን እርግጠኛ ሆናችሁ ሞዴሬተሮች ጎበዞች። እሺ ሳሪ። እሺ ዲቦዬ እንዴት ነሽ? ይህን እድል ስለሰጠሽ በጣም አመሰግናለሁ። እና አሁን ልቤ ራሱ እየመታ ነው፣ አላመንኩ እና ዲቦዬ አንቺ በጣም መልካም ሰው ነሽ። ፈጣሪ እድሜና ጤና ይስጥሽ። እኔ ካሸነፍኩ ያው ስሞል ቢዝነስ አስቤያለሁኝ እና የልጆች እናት ነኝ። ጌመርም መሆን ፈልጋለሁ። ያው ቤተሰቦቼ እንድታግዙኝ እፈልጋለሁ። አመሰግናለሁ ዲቦዬ፣ ተባረኪ። እሺ ጋይስ ፎሎ አድርጓቸው። እዚህ ጋር አክቲቪቲ ብቻ ነው እዚህ ቤት ለመግባት እዚህ ጋር ስትመጡ የምታደርጉት አክቲቪቲ ብቻ ነው ወሳኝነት ያለው። እሺ ዳጊ። እኔ ዲቦ የገባሁት በፊት ከቤታዩ ጋር ስትሰሪ አደንቅሽ ነበር እና ድንገት ዛሬ ታብታብ እያረኩ ነበር የሳቡኝ እና በጣም ነው ደስ ያለኝ ማርያምን። እሺ ዳጊ፣ እሺ ማለት የምትፈልገው ነገር አለ? እኔ ምንም የምፈልገው ነገር የለም። እኔ አክብሮት አለኝ ለአንቺ ልነግርሽ ነው የገባሁት። በነገራችን ላይ ውዶቼ ፎሎ አድርጉኝ ምናምን ማለት ትችላላችሁ። እሺ የምትፈልጉትን ነገር ፎሎ አድርጉኝ። እኔ ማደም ቅመም ነኝ፣ እንደዚህ ለማድረግ ነው ብሩን የምፈልገው ባሸንፍ ብላችሁ እንደዚህ ነው የምትናገሩት። እሺ ሁላችሁም እዚህ ጋር ፎሎ አድርጓቸው። እንዲህ 50 ፎሎ ምናምን ሰው ያለ አረ ፎሎ አድርጓቸው። እናንተም እኮ ትገባላችሁ በተራ እኮ በተራ ስትገቡ እኮ እናንተንም እኮ አስደረጋችኋለሁ እኮ። እነሱን አድርጓቸው። ለስጋው ፎሎ ካደረገ ሰው ነው 3ኛውን ደግሞ የምንስበው። እሺ ሀይሌ እዚህ ቦዬ በጣም ነው የምወድሽ የኔ እናት። ያው እገባለሁ ብዬ አላሰብኩም። መቤቴ ልቤ እንደዚህ የተንቀጠቀጠ ነው። እናመሰግናለሁ። ሰፖርት አድርጉኝ። ቤተሰብ አስተዳዳሪ ነኝ። አመሰግናለሁ። እሺ ጋይስ ፍሬወት ሰላም እንዴት ናችሁ? በጣም ደስተኛ ነኝ። ዛሬ ሞክሬ ተሳክቶልኛል። በጣም ነው የምወድሽ። ሁላችሁም ፎሎ አድርጉኝ። እዚህ የመጣሁት ለማሸነፍ ነው። ቢሆን ይሆናል፣ ባይሆንም ወደፊት ነው። እቀጥላለሁ እላችኋለሁ። ብዙም ማውራት አልችልም። ወዳችኋለሁ። ፎሎም አድርጉኝ፣ እንዲሁም ደግሞ ሰፖርት አድርጉኝ የምትችሉ ማለት ነው። ይመቻችሁ። እሺ ውዴ መለው እኔ እዚህ ቲክታክ ላይ ማርያምን ዲቦ አንቺ ቤት ስላለው ሳይሆን 3 ሰዎች ነው። በጣም ጥሩ ሰው ለእኔ ከዚህ በፊትም ታውቂኛለሽ። አንደኛው አንቺ ነሽ። አሁን እንዳሸነፍ ሁላችሁም ብታግዙኝ ደስ ይለኛል። ካሸነፍኩኝ የልጄ የወተትና ሲንግል ማም ነኝ እና የቤት ኪራይ ብር በጣም እየተቸገርኩ ስለሆነ ለዛ ነው ማረገው። አመሰግናለሁ ዲቦዬ፣ በጣም ነው የምወድሽ። ይሄኔ ናት። ፈጣሪ እርዳን። እንግዲህ አለምዬ ከዛ አገር እስቲ ጋይስ ነቃ በሉ። ታፕ ሼር ኮፒ ሊንክ አድርጉ። ጊፍተር ጋር እንዲደርስ ሪፖስት ታፕ ሼር ኮፒ ሊንክ ሪፖስት አድርጉት። ሪፖስት አድርጉት። እሺ ማለት እሺ ማሬ፣ እግዚአብሔር ይስጥሽ። በጣም ወድሻለሁ፣ በጣም አከብርሻለሁ። ፈጣሪ ይስጥልኝ። እድሉን ስላገኘው በጣም ደስ ብሎኛል። እኔም ደግሞ በጣም ቅመም ነኝ። አበረታቱኝ። እንዳንቺ መሆን ነው የምፈልገው። ሁላችሁም አበረታቱን። ሁላችሁም ወዳችኋለሁ። አመሰግናለሁ። ፈጣሪ ይስጣችሁ። እሺ ወይ ሀገር ያውሽ ስራሽን ይባርክልሽ። በጣም አድናቂሽ ነኝ። ከየት ከምን እንደተነሳሽ ጎበዝ ነሽ። ብዙ ሰው ወዶልሻል የምታደርጊውን ነገር እና በርቺ፣ ያበርታሽ። ጊፍተሮች ደግሞ እኛን ሰፖርት በማድረግ ደስተኞች መሆን አለባቸው። ምክንያቱም ከመዳም ቤት ብዙዎቻችን ብዙ ያለንበትን ነገር እኛንን የምናውቀው። ዛሬ ራሱ እኔ ብዙ ጊዜ አምልጦኛል ይመስለኛል። የሆነ ሰዓት እንደውም መዝግበሽኝ ነበር ዲቦ፣ አምልጦኛል እንቅልፍ እየወደድኩኝ። እሱን እኮ አሁን ታፕታፕ ሼር ኮፒ ሊንክ ለምን አደረኩ መሰለሽ? ባለፈው እየመዘገብኳቸው እንትን ይላሉ፣ ሰዓት ያዛባሉ፣ አያዳምጡ። ቪዲዮ ደግሞ እንትን አይላቸውም፣
ተከታትለው አዩ። ከዛ ምን አደረግኩኝ? እዚሁ ጋር አክቲቭ የሆኑት እኔ ጋር እዚህ እየመጡ ታፕታፕ ሼር ኮፒ ሊንክ የሚያደርጉትን ለምን ለእነሱ እድል አልሰጥም ብዬ አሰብኩ። ታውቂያለሽ? አዎ ዛሬ በቃ አልተኛም ብዬ ወሰንኩኝ። ታውቂያለሽ እኔ ጠዋት ስለምነሳ ብዙ ጊዜ እንቅልፍ ነው የሚያሸንፈኝ። ተኛለሁ እላለሁ። ዛሬ ግን ቁጭ ብዬ ታፕታፕ እያደረኩ ኮፒ ሊንክ እያደረኩ ጠበቅኩኝ። እንደ ድንገት ኮመንት ስጽፍ ደግሞ ሳቡኝ። እድልም ነው እና በጣም አመሰግናለሁ። መልካም እድል ለሁላችንም። እሺ ቴንክ ዩ ጋይስ። ስሙማ ቮት ሩትን ቮት አድርጓት። ቮት ማድረግ ሩትን እንዳትርሱ ማድረጋችሁን ቪዲዮም ትላንትና ሰርቼላችኋለሁ። እኔ ቮት አድርጊ የምትሉኝ ማለት ነው። ቮት ትላንትና ሄጄ አስደርጌ አንበሳ አውርጄ ቤተሰቤን ይዤ ሄጄ ከ4 በላይ ነው 3 ነው 4 ነው ዩኒቨርስ አውርዶ ነው የመጣ ነው። ስለዚ አሁን አታስደርጊም ታስደርጊያለሽ የሚለው እንትን ውስጥ አትግቡ። አስደርጊያለሁ ነበርኩ ትላንትና እስከ መጨረሻው ሰዓት ነበርኩ። ስለዛ ዛሬ ግን ሀገሬ ላይ መድረክ መቀጠል ስላለበት እዚህ ጋር ያለውን ነገር ተወዳዳሪዎችን አወዳደሪ ከጨረስኩ በኋላ መሄድ እችላለሁ። እናንተ ግን እየሄዳችሁ በማል ወጣ ብላችሁ ቮት አድርጋችሁ ኑ። ሩትን ቮት አድርጓት። አለቅ። እሺ ታፕታፕ ሼር ኮፒሊንግ፣ ታፕታፕ ሼር ኮፒሊንግ ይደረግ። ሁላችሁም ሪፖስት ይኸውላችሁ ፒን ላይ ያደረኩት ስለ ሀገሬ የሰራሁት ቪዲዮ አለ። እኛ እየተበደልን ያለ ነው። አሁን እዚህ እየተጫወትን ያለ ነው። ምን መሰላችሁ ችግሩ? በጣም ዛሬ ቁጭ ብዬ ሳስብበት ነበር። ችግሩ ምንድን ነው? ቪዲዮ ቫይራል ወጥቶ ስለ ሀገሬ የምሰራው በተለይ ማለት ነው ስለ ሀገሬ የምሰራው ነገር እየታየ አይደለም። እሱን እኮ ነው ወሳኝነት ያለው። ስለ ሀገሬ የምሰራው ከታየ ጊፍተር ያያል፣ መቶ ሰፖርት ያደርጋችኋል። እናንተን ሳይታይ እንዴት ነው የምትደረጉት ጋይስ? ሳይታይ ማን ነው መቶ የሚያደርገን? ሪፖስት ታፕታፕ ሼር ስናደርግ ቫይራል ስንሆን ሰው ሲመጣ አላፊው አግዳሚው ሰፖርት አድርጓቸው ያልፋል። እንደዛ ነው እንጂ ሳንታይ እኛ ብንል ምን ዋጋ ያለው? ምንም ዋጋ ያለው። ሪፖስት የምታደርጉት ለዛ ነው። ታፕታፕ የምታደርጉት ለዛ ነው። ሼር የምታደርጉት ለዛ ነው። ትገቡና አሁን ፒን ላይ ያደረግኩላችሁን ቪዲዮ ስለ ሀገሬ አሁን የፖስትኩታለ እሱን ሪፖስት አድርጉና ሰው ጋር ሲደርስ ሰው ይመጣል። ቪዲዮን አይቶ ስክሮል እያደረገ ቪዲዮን ሲያ በዛው በላይቭ ነክቶ ይመጣል ማለት ነው። በዛ